እንኳን ደህና መጣችሁ። አሁን ደግሞ ግሬድ 11 ቻፕተር 1 ፓርት 4 ይዤላችሁ መጥቻለሁ። ሜኪንግ ኦፍ ፊዚክስ ኖሌጅ ይላል። በዚህ ቻፕተር እንግዲህ እስካሁን አራተኛ ፓርት ላይ ደርሰናል። ይህንን ሜኪንግ ፊዚክስ ኦፍ ኖሌጅ ወይም ደግሞ የፊዚክስን እውቀት እንዴት አድርገን እናገኛለን፣ ስንት አይነት የፊዚክስ እውቀት የምናገኝባቸው መንገዶች አሉ የሚሉትን ፓርቶች እናያለን። ቀላሉ አስረዳችኋለሁ። ቴክስት ቡክ ይዤ ስለሚሄድ እያንዳንዱ ነገር ይታያችኋል። ይህንን ቪዲዮ ካያችሁ መጽሐፉን ማንበብ አይጠበቅባችሁም። ካነበባችሁትም ግን ደግሞ ችግር የለውም። በዚህ መሰረት ለማትሪክ መዘጋጀት ትችላላችሁ፣ ወይም ለፈተና መዘጋጀት ትችላላችሁ ማለት ነው። ዋን ዌይ ኦፍ እንኳን ደህና መጣችሁ። እንኳን በደህና መጣችሁ። ዛሬ ደግሞ ፊዚክስ ግሬድ 11 ቻፕተር 1 ፓርት 4 ይዤላችሁ መጥቻለሁ። ሜኪንግ ኦፍ ፊዚክስ ኖሌጅ ይላል። ይህንን በቀላል አስረዳችኋለሁ። ቴክስት ቡክ ይዤ ስለሚሄድ መጽሐፋችን ማንበብ አይጠበቅባችሁም። ጀስት ይህንን ቪዲዮ አይታችሁ ፈተናም ይሁን ማትሪክ መግባት ትችላላችሁ። በቀላሉ አስረዳችኋለሁ። በዚህ ፓርት እንግዲህ የምናየው ሜኪንግ ኦፍ ፊዚክስ ኖሌጅ፣ የፊዚክስን እውቀት እንዴት አድርገን እናገኛለን፣ ስንት አይነት እውቀት የሚያገኛ መንገዶች አሉ የሚሉትን በቀላሉ አስረዳችኋለሁ። አዳዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ቪዲዮ እንደምትወዱት አልጠራጠርም። ላይክ እያደረጋችሁ ጀምሩት። እንቀጥል። One way of understanding the concept of knowledge is to look at different ways in which we acquire knowledge. እውቀትን የምናገኝባቸውን መንገዶች እነሱን ማየት ኖሌጅ እንዴት አድርገን እውቀት ማግኘት እንደምንችል አንደርስታንድ ማድረግ ያስፈልጋል። There are two types of knowledge from two entirely different sources. ሁለት እውቀት የምናገኝባቸው መንገዶች አሉ። ሁለት የተለያዩ መንገዶች አሉ ማለት ነው። አንደኛ እዚህ ጋር posterior knowledge ይባላል። ሁለት አይነት ነው ያሉት። posterior knowledge ይባላል። ሁለተኛ ደግሞ ሰከንድ የምናየው ደግሞ knowledge እንኳን በሰላም ወደ ፓርት 4 መጣችሁ። ይህ ፊዚክስ ግሬድ 11 ፓርት 4 ነው። ቻፕተር 1 ሜኪንግ ኦፍ ፊዚክስ ኖሌጅ ይላል። በቀላል አስረዳችኋለሁ። እንግዲህ በዚህ ፓርት 4 የምናየው ስንት አይነት እውቀት አለ፣ ወይም ደግሞ እውቀት የምናገኝባቸው መንገዶች ስንት ናቸው፣ እነሱም ደግሞ በዲቴል ኤክስፕሌን አድርግላችኋለሁ። ቴክስት ቡክ ይዤ ስለሚሄድ ደግሞ መጽሐፍን መከታተል አያስፈልጋችሁ፣ መጽሐፍ ማንበብ አያስፈልጋችሁ። ጀስት ይህንን ቪዲዮ አይታችሁ ፈተና ማትሪክም መግባት ትችላላችሁ። አዳዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ቪዲዮ ከተመቻችሁ ደግሞ ላይክ አድርጋችሁ ወደ ጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳትረሱ። የመጀመሪያው ፓርት ምንድነው? One way of understanding the concept of knowledge is to look at the different ways in which we acquire knowledge. እውቀት የምናገኝባቸው ወይም ደግሞ the concept of knowledge ለማወቅ ወይም ደግሞ የእውቀትን ኮንሴፕት ለማወቅ መጀመሪያ ማየት ያለብን ነገር ምንድነው? የተለያዩ መንገዶች እውቀት የምናገኝባቸው መንገዶችን ማየት ያስፈልጋል ማለት ነው። There are two type of knowledge from two entirely different sources. ከሁለት የተለያየ different source የምናገኛቸው
የእውቀት አይነቶች አሉ ማለት ነው። እነሱም ደግሞ አንደኛ ፖስተሪ ኖሌጅ ይባላል። እዚህ ጋር እንደምታዩት ፖስተሪ ኖሌጅ ይባላል። ሁለተኛ ላይ ደግሞ እዚህ መጨረሻ ላይ የምታዩት ፒር ኖሌጅ ይባላል። ሁለቱም የተለያዩ ከተለያየ ሶርስ የምናገኛቸው የናውሌጅ ወይም ደግሞ የእውቀት አይነቶች ናቸው ማለት ነው። ፈርስት there is a knowledge through experience. Seeing something, hearing about something, feeling something called posterior knowledge ይባላል። posterior knowledge ምን ማለት ነው? ኤክስፒሪየንስ የሆነ ነገር ሀፐን ሲያደርግ የሆነ ነገር ሲያጋጥመን ከዛ ያጋጠመንን ነገር ያየነው ሊሆን ይችላል፣ የሰማነው ሊሆን ይችላል፣ ወይም ደግሞ ፊል ያደረግነው ሊሆን ይችላል። ከሱ ኤክስፒሪየንስ በኋላ የሚመጣ እውቀት ከሆነ posterior knowledge ይባላል። posterior knowledge ይባላል። ለምሳሌ ቱሪስቶች ሲጎበኙ ብዙ ነገሮች ሊያጋጥሟቸው ይችላሉ፣ ብዙ ነገሮች ሊያዩ ይችላሉ፣ ብዙ ነገሮችን ሊሰሙ ይችላሉ። ይህንን ያገኙትን ነገር ከኤክስፖዠሩ ወይም ደግሞ ካገኙት ነገር የሚያገኙት እውቀት ከሆነ ምንድን ነው የሚባለው? posterior knowledge ይባላል። ሁለተኛ ፓርት ምን ማለት ነው? ይሄ ደግሞ ተቃራኒው ይሆናል ማለት ነው። በተቃራኒው superior knowledge ይባላል ማለት ነው። ምንድነው ይሄ? ፎከስ የሚያደርገው ምን ላይ ነው? ሪዝኒንግ ላይ ነው ማለት ነው። ኤክስፖዥ መሆን የለብህም ጀስት በሪዝኒንግ መሰረት የምታገኘው እውቀት ከሆነ ማለት ነው። ሰከንድ there is knowledge that doesn't come from experience. ከኤክስፒሪየንስ አይደለም የሚመጣው but perhaps instead is intuitively supplied from እዚህ ጋር ደግሞ reason. ሁለት የተለያዩ ወርዶችን እናገኛለን በፖስተሪየር ኖሌጅ እና በፒር ኖሌጅ ስናይ ማለት ነው። አንደኛው ኤክስፒሪየንስ ይባላል። ኤክስፒሪየንስ ለፖስተሪየር ሲሆን ሪዝን ደግሞ ለፒር ኖሌጅ ይሆናል ማለት ነው። ኢንቱዊቲቭሊ ሪዝን እያመጣን የምናደርገው ለምሳሌ 2 ሲደመር 3 is equals to 5 የሚለው እኛ ማየት አያስፈልገንም፣ መስማት አያስፈልገንም፣ ወይም ደግሞ ኤክስፒሪየንስ አይሆንም የሚያስፈልገን እዚህ ጋር ሎጂክሊ ሪዝን ነው የሚያስፈልገን ማለት ነው። ሎጂክሊ ሪዝን ነው የሚያስፈልገን ማለት ነው። such as logical and mathematical truths አያችሁ፣ mathematical truths called pure knowledge ይባላል። pure knowledge ይባላል። ኦኬ ወደ ኤክስፐሪመንታል ናውሌጅ እንሂድ። ኤክስፐሪመንታል ናውሌጅ ማለት በተመሳሳይ posterior knowledge ማለት ነው። posterior knowledge ማለት ነው። ለምን posterior knowledge? posterior knowledge የሚባለውን በኤክስፒሪየንስ ወይም ደግሞ የሆነ ነገር ሀፐን ከመደረጉ በፊት የምናገኘው እውቀት ነው ካልን በኋላ ይህንም ኤክስፐሪመንታል ደግሞ የሆነ ኤክስፐሪመንት እንሰራለን ከኤክስፐሪመንቱ በኋላ የምናገኘው እውቀት ከሆነ posterior knowledge ይባላል አሁንም ማለት ነው። is of many types እነኚህ ኤክስፐሪመንታል knowledge የምንላቸው ደግሞ ብዙ ናቸው። 4 of them ግን እናያለን። 4ቱ ከነሱ ከብዙዎቹ 4 ግን እዚህ መጽሐፍ ላይ ስላሉ በመጽሐፋቸው መሰረት 4ቱም እናያቸዋለን። ልዩነቶቸውም ደግሞ በደንብ ኤክስፕሌን አደርግላቸዋለሁ ማለት ነው። 4 of them are የመጀመሪያው sensory perception ይባላል። ሁለተኛ introspection ይባላል። ሶስተኛ ደግሞ memory ይባላል። አራተኛና የመጨረሻ የምናየው ደግሞ ቴስቲሞኒ ይባላል። These are the 4 main ways of acquiring knowledge through experience. በኤክስፒሪየንስ እውቀት ለማግኘት በአራቱ የተለያዩ መንገዶችን ልናገኝ እንችላለን። ይህንን ሜይን የተባሉ ናቸው እንጂ እነኚህ 4 ናቸው አልተባለም ማለት ነው። ሌሎችም አሉ። ከነሱ ግን ዋና የሚባሉትን ግን እነኚህ አራቱ ናቸው ማለት ነው። ሴንሰሪ ፐርሰፕሽን ማለት ምን ማለት ነው? ሴንሰሪ ፐርሰፕሽን እንግዲህ ሴንሰሪ ኦርጋንስ የሚባሉ ልታውቁ ይችላላችሁ። ለምሳሌ አያለን አይን፣ ኢር አለ፣ ስኪን አለ፣ ኖዝ አለ። እንደዛ እያልን የምንጠራቸው ሴንሰሪ ኦርጋንስ የሚባሉ አሉ።
በእነሱ በኩል የምናገኘው እውቀት ከሆነ ሰንሰሪ ፐርሰፕሽን ይባላል። ሰንሰሪ ፐርሰፕሽን ይባላል። ሰንሰሪ ፐርሰፕሽን ኢዝ ፐርሃፕስ ዘ ዶሚናንት ሶርስ ኦፍ ኤክስፐሪመንታል ናውሌጅ። ይህንን ዊች ዋን ኦፍ ዲ ከነኚህ ሜይን እውቀት የምናገኝባቸው መንገዶች ሜይን ወይም ደግሞ ዶሚናንት የሚባለው ማን ነው ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ሶ ከነኚህ መመለስ ያለባችሁ ምንድን ነው? ሰንሰሪ ፐርሰፕሽን ብላችሁ መመለስ ይኖርባቸዋል ማለት ነው። ሶ ጥያቄያቸው ለምሳሌ ኤ ይሄኛው ሊመጣ ይችላል፣ ቢ ሲ እያሉ እያንዳንዱን ይህንን ቢ ሲ አድርገው ሊያመጡላችሁ ይችላሉ። ሶ ዶሚናንት የሆነው ማን ነው? ሰንሰሪ ፐርሰፕሽን ነው ማለት ነው። ዶሚናንት የሆነው ሶርስ ኦፍ ኤክስፐሪመንታል ኖሌጅ ኢት ኢሚዲየትሊ ሬይዝስ ክሪቲካል ኮስችን፣ ክሪቲካል የሆኑ ኮስችኖችን ያነሳል። ዊ ጋዘር ኖሌጅ ባይ ሲንግ፣ ታችንግ፣ ሄሪንግ ኤትሴ። ለምሳሌ ሲንግ ስንል በምንድን ነው የምናየው? በአይናችን። አይን ደግሞ ምንድን ነው? ከሰንሰሪ ኦርጋን የተያያዘ ነው። ሰንሰሪ ኦርጋን ነው አይን ማለት ነው። በምንድን ነው ታች የምናደርገው? በስኪን ነው። ስኪን ደግሞ ሰንሰሪ ኦርጋን አንዱ ነው። ሂሪንግ በምንድን ነው የምንሰማ? በጆሮአችን። ጆሮአችን ደግሞ ከሰንሰሪ ኦርጋኖች አንድ ነው። እነኚህ ለምሳሌ ስሜል ቢሆን ማሽተት በአፍንጫችን ነው የምናሸተው። እነኚህን እውቀት የምናገኘው በምንድን ነው? ሰንሰሪ ፐርሰፕሽን ይባላል። በሰንሰሪ ኦርጋን የሚገኝ ኖሌጅ which is ዶሚናንት ብለናል ማለት ነው። ይህንን ያዙ። ሁለተኛ ደግሞ ኢንትሮስፔክሽን ይባላል። ኢንትሮስፔክሽን ባጭሩ ለማስረዳት ምን ማለት ነው? ኢንትሮ ማለት ወደ ውስጥ መመልከት ማለት ነው። ስፔክሽን ማለት ማየት ማለት ነው። ኢንትሮስፔክሽን ማለት ደግሞ ወደ ውስጥ ማየት ማለት ነው። ምን ማለት ነው? ወደ ውስጥ ማየት ነው። ወደ ራስ መመልከት ማለት ነው። ወደ ራስ መመልከት ማለት ነው። ወደ ራስን ስትመለከት ምንድነው? እውቀትን ታገኛለህ ማለት ነው። ኢዝ ላይክ ሲክስ ሰንስ፣ አምስት ሰንስ ኦርጋኖች አሉ አይደለ? ለምሳሌ አይን አለ፣ ጆሮ አለ፣ እንደዛ እያልን 5 ሰንስ ኦርጋኖች አሉ። ይህንን ደግሞ ከነሱ 6ኛ ሰንስ ይባላል። ይሄንኛው 6ኛ ሰንስ ይባላል። ሶ ኢንትሮስፔክሽን ማለት looking toward yourself ማለት ነው። toward yourself that looks into what? The most intimate parts of our mind. ወደ ውስጥ ወደ ህሊናችን ወደ ራሳችን ሉክ ያደርጋል ማለት ነው። which allows us to inspect ምንድነው ኢንስፔክት የሚያደርገው ወይም ደግሞ ምንድነው የሚያጣራው? ምንድነው ቼክ የሚያደርገው? how we are feeling ፊሊንጋችን እንዴት እንደሆነ ያያል፣ ኢንስፔክት ያደርጋል ወደ ውስጥ ማለት ነው። how our thoughts are operating ሐሳባችን እንዴት ነው ኦፕሬት የሚያደርገው? ወደ ራሳችን ነው በራስን ፎከስ የሚያደርግ። if I go to doctor for example ይሄንን እኔና if I go to doctor complaining of an ache አሞኝ ለምሳሌ ወደ ዶክተር ቢሄድና ache back she will ask me to describe my pain። ወደ ህክምና ስትሄዱና ዶክተሩ ስታገኙት ምንድነው የሚላችሁ? ምን ላይ ነው የሚሰማ? ምንድነው የሚሰማ? መቼ ነው የጀመረ? የቱ ጋ ነው ምናምን ብሎ ብዙ ጥያቄዎችን ይጠይቃችኋል። ይህንን የሚጠይቃችሁ ጥያቄ ደግሞ እንዴት አድርጋችሁ ነው የምትመልሱት? በኢንትሮስፔክሽን ወይም ደግሞ ወደ ራሳችሁን ትመለከቱና ወደ ውስጥ ወደ ማይንዳችሁ ታዩና የሚሰማችሁትን ሁሉ ትነግሩታላችሁ ማለት ነው። በዛ መሰረት ነው ማንኛውም አይነት ሜዲሲን የሚታዘዝላችሁ ማለት ነው። ስሮ ኢንትሮስፔክሽን አይደን በኢንትሮስፔክሽን መሰረት ምንድነው የሚለው? I then might report well it's a sharp pain that starts right here and stops right here። እዚህ ጋር ይወጋኛል፣ እዚህ ጋር ያመኛል፣ የጀመረኝ ደግሞ እንዲህ ነው እያላችሁ እያንዳንዱን ነገር ታስረዳላችሁ ማለት ነው። the doctor herself cannot directly experience what I do and must rely on my introspective description ይባላል። እናንተ
የምታገኙትን እውቀት በሰማይ መሰረት ትናገራላችሁ ማለት ነው። ሶስተኛ ይህንን ሜሞሪ ይባላል። ይህንን እንኳን ቀላሉ ሜሞሪ A memory is like recording device that capture events that one can experience more or less in the order that occur. So ይህንን chronological order ይባላል ወይም ደግሞ የጊዜ ቅደም ተከተል ማለት ነው። ጊዜ ቅደም ተከተል ያላቸውን ኢቨንቶች እሱን እያስታወስን የምናገኘው እውቀት የምናገኘው ኢንፎርሜሽን ማለት ነው ሚሞሪ የሚባለው። ሰው ከሚሞሪ እውቀት ልናገኝ ይችላለን። ከኢንትሮስፔክሽን እውቀት ሊገኝ ይችላል። ሰንሰሪ ፐርሰፕሽን ደግሞ እውቀት ሊገኝ ይችላል። እነኚህ አራቱ እየነገርኳቸው ያለሁትን ነገር ናውሌጅ ወይም ደግሞ እውቀት የምናገኝባቸው ሜይን መንገዶች ናቸው ማለት ነው። ወራባት አራተኛ ደግሞ ቴስቲሞኒ ይባላል። ቴስቲሞኒ ለምሳሌ ምስክርነት ማለት ነው። ምስክርነት ማለት ነው። ጥረ ቃሉ ሲተረጎም ምስክርነት ማለት ነው። ቴስቲሞኒስ ፍሮም ሪትን ሶርስ አር ዩዥዋሊ ሞር ሪላያብል ዳን oral sources. But much depends on the integrity of the author, publisher, and the methods of fact gathering. ይህንን ባጭሩ ለማስረዳት ምንድነው? ባጭሩ ለማስረዳት ቴስቲሞኒ የሚለውን ባጭሩ ለማስረዳት ከሰዎችን የምታገኟቸው እውቀቶች ማለት ነው። መጽሐፍ በማንበብ ሊሆን ይችላል፣ ፔፐር በማንበብ ሊሆን ይችላል፣ መጋዚን በማንበብ ሊሆን ይችላል። ይህንን ቴስቲሞኒ ከሌላ ሰው እውቀትን ከሌላ ሰው ማግኘት ማለት ነው። እውቀትን ከሌላ ሰው ማግኘት። ቴስቲሞኒ ፍሮም ሪትን ሶርስስ አር usually more reliable than ከኦራሊ የምትሰሟቸው። ለምሳሌ ከጽሁፍ የምታገኟቸው ሞር ታማኝ ናቸው በቃል ከምታገኟቸው ማለት ነው። ነን ኤክስፐሪሜንታል ናውሌጅ የሚለው ደግሞ ነን ኤክስፐሪሜንታል ማለት ደግሞ ፒሪየድ ናውሌጅ ይባላል። ፒሪየድ ናውሌጅ የቅድሙ ምንድን ነው? ኤክስፐሪሜንታል ናውሌጅ ፖስተሪየር ናውሌጅ ብለነዋል። አሁን ደግሞ ፒሪየድ ናውሌጅ ይባላል። ነን ኤክስፐሪሜንታል ናውሌጅ ከሆነ ይህን ምንድን ነው? በሪዝን ላይ ዲፔንድ የሆነ ኤክስፐሪመንት ላይ ዲፔንድ ያልሆነ ማለት ነው። ተርኒንግ ኔክስት ቱ ነን ኤክስፐሪሜንታል ወይም ደግሞ በብራኬት ውስጥ ፒሪየድ ናውሌጅ this source of information is more difficult to describe. በጣም ከባድ ነው ዲስክራይብ ለማድረግ በጣም ከባድ ነው። ነገር ግን ዋና ነገር እኔ ልነግራችሁ የምችለው ነገር ምንድን ነው? ሪዝን እንደሚጠቀም ማለት ነው። ሎጂካል ሪዝን እንደሚጠቀም we presumably gain access to this knowledge through rational insight. rational insight ምን ማለት ነው? ባላንስ የሚያደርግ አስተሳሰብ ማለት ነው። ወይም ደግሞ አስተያየትን ራሽናል የሆነ አስተያየት ማለት ነው። ትክክለኛ የሆነ ሪል የሆነ ማለት ነው። usually example of non-experimental knowledge are mathematics and logic. mathematics and logic reason ላይ ወይም ደግሞ ራሽናል የሆነ አስተያየት ሲኖር ማለት ነው። for example 2 plus 2 is equals to 4. Indeed, I might learn from experience that 2 apples plus 2 more apples will give me 4 apples. ነገር ግን ይህን ብላችሁ ልትነገሩ ይችላላችሁ። ለምሳሌ 2 አፕል ሲደመር 2 አፕል 4 ይሆናል። ነገር ግን 2 አፕል ሲደመር 2 አፕል 4 የሚመጣ ከሆነ እናንተ ኤክስፒሪየንስ ያደረጋችሁት 2 ካት ወይም ደግሞ 2 ድመት ሲደመር 2 ድመት ደግሞ 4 ድመት እንደሚሆን በራሳችሁ ፊገር አውት ማድረግ ይኖርባችኋል ማለት ነው። በራሳችሁ ፊገር አውት ማድረግ ይኖርባችኋል ማለት ነው። ይህንን ኤክስፐሪመንት አያስፈልጋችሁም ማለት ነው። ወይም ደግሞ ኤክስፒሪየንስ አያስፈልጋችሁም ማለት ነው። ጀስት ሪዝን ነው የሚያስፈልጋችሁ ማለት ነው። ከዛ በመጨረሻ ላይ የምናየው ደግሞ ሳይንቲፊክ ሜቶድ። ይህንን በሌላ ሳብጀክትም ልታገኙ ይችላላችሁ። ሳይንቲፊክ ሜቶድ ምንድን ነው? ሜቶድ ነው፣ ፕሮሲጀር ነው፣ ወይም ደግሞ ኦርደር ነው። ሳይንቲስቶች በዘፈቀድ አይደለም ኤክስፐሪመንት። ለምሳሌ ሃይፖቴሲስ የሚባለው ወይም ደግሞ ሳይንቲፊክ የሆነ ወይም ደግሞ ኢንቴሌክቹዋል የሆነ ገስ ያመጣሉ። ለምሳሌ ተማሪዎች የሚወድቁበት ምክንያት ወይም ደግሞ የሚያረፍዱበት ምክንያት ምንድን ነው
የሚለውን ሪሰርች ሊሰራ ይችላል። ይህንን ሪሰርች ሲሰራ ሪዝኖች ወይም ደግሞ ብዙ ምክንያቶች ሊኖሩ ይችላሉ። ከነሱ ደግሞ አንዱን ገስ ታደርጋለህ። ለምሳሌ የሚያረፍድበት ተማሪው ስለማይወዱት ነው ወይም ደግሞ ተማሪው ስለማይመቻቸው ነው የሚለውን አንድ ገስ ከመጣ እሱን እውነት መሆኑን ወይም ደግሞ እውነት አለመሆኑን ሊረጋገጥ ይገባል ማለት ነው። ቴስት ይደረጋል። ያንን ገስ የተደረገ ምንድን ነው? ያንን ገስ ሃይፖቴሲስ ይባላል። እሱን ቴስት ይደረጋል ማለት ነው። ኤክስፐሪመንት ይደረጋል እሱ ላይ ማለት ነው። ትክክል ከሆነ ትክክል ነው ይባላል። ቲዮሪ ላይ ይሰራበታል። ትክክል ካልሆነ ደግሞ ዲና ይደረጋል ማለት ነው፣ ወይም ደግሞ ሪጀክት ይደረጋል ማለት ነው። ሳይንቲፊክ ሜትድ ማለት ሳይንቲስቶች በዘፈቀድ አይደለም የሚያደርጉት ማለት ነው። የራሳቸው የሆነ ስቴፖች አሉ ማለት ነው። ለምሳሌ የሆነ ኤክስፐሪመንት ቢሰራና ትክክል ከሆነ ያንን ኤክስፐሪመንት በነኚህ ስቴፖች ያልተከተለ ከሆነ ኦብቪየስሊ ሪጀክት ይደረጋል። እንደገና በዚህ መሰረት ተከትሎ እንዲሰራ ይደረጋል ማለት ነው። ዝም ብሎ በዘፈቀድ አይደለም የሚሰራው ኤክስፐሪመንት ማለት ነው። ወይም ደግሞ ሳይንቲፊክ ሪሰርች በዘፈቀድ አይደለም ማለት ነው። ሳይንቲስት ሁሉም የሚከተሏቸው ሳይንቲፊክ የሆኑ ሜቶዶች አሉ። The scientific method is an order series of steps to acquire knowledge based on experimental evidence ማለት ነው። በኤክስፐሪመንታል ኤቪደንስ የምናገኘው ኖሌጅ እነኝህን ስቴፖች ይከተላል። ኤግዛምፕል ኦፍ ሳይንቲፊክ ሜቶድ and physics በፊዚክስ ብቻ አይደለም አክቹሊ እነኚህ በብዙ ሰብጀክቶች ልታገኟቸው ትችላላችሁ። የመጀመሪያው የሚመጣው ምንድነው? observation the water boiled at lower temperature when I was visiting the mountain than I was in other cities with low altitude ይህንን ምንድነው? አንድ ሰው ምን ሊል ይችላል? ወደ ላይ ስንወጣ ወይም ደግሞ ከሸለቆ ወደ ላይ እየወጣን ወደ ማውንተን እየወጣን ስንሄድ ዋተር ቦይል የሚያደርግበት ዲግሪ ሴልሲየስ ያነሰ ነው የሚሆነው። ለምሳሌ ታች ሸለቆ ውስጥ ለምሳሌ ነው የምነግራችሁ። ለምሳሌ በ90 ዲግሪ ሴልሲየስ ለምሳሌ ችግር የለውም በ110 ዲግሪ ሴልሲየስ ከሆነ ቦይል የሚያደርገው ወደ ላይ እየወጣን ስንሄድ እየቀነሰ ነው የሚመጣው። ለምሳሌ ይህንን በ110 ቦይል ያደረገው አት ኖርማል ሌቨል ከሆነ አት ሰርፌስ ሌቨል ከሆነ በ100 ዲግሪ ሴልሲየስ ቦይል ያደርጋል። ወደ ላይ እየወጣን ከሄድን ደግሞ እያነሰ ይሄዳል። ለምሳሌ 80 90 እየደረሰ ይሄዳል ማለት ነው። ይህንን ምንድነው በምን ምክንያት ነው የሚለውን ኤክስፒሪየንስ ለማድረግ በመጀመሪያ ደረጃ የሚደረገው ምንድነው? ይህንን ኦብዘርቭ ማድረግ አለብን ማለት ነው። ይህንን መሆኑን ኦብዘርቭ ማድረግ አለብን። ወደ ሸለቆ ላይ እንወርዳለን፣ ውሃ እናፈላዋለን። ውሃው በ110 ዲግሪ ሴልሲየስ መፍላቱን ቼክ እናደርጋለን። ከዛ ሰርፌስ ሌቨል፣ ከዛ ደግሞ ወደ ማውንተን እየወጣን ስንሄድ ከሱ ያነሰ ቁጥር ማግኘት አለብን። ይህንን ኦብዘርቬሽን በምን ምክንያት እንደሆነ ነው ኤክስፐሪመንት መስራት የፈለግነው ማለት ነው። ከዛ ጥያቄ እናነሳለን። why does my water boil at different temperature ቦይል የሚያደርግበት ምክንያት ምንድን ነው? why does my water boil at different temperature የሚለውን ጥያቄ ይመጣል። question ይባላል ሁለተኛ ማለት ነው። ሶስተኛ ሪሰርች፣ ይህንን ባክግራውንድ ኖሌጅ ይባላል። ባክግራውንድ ኖሌጅ ማለት ምን ማለት ነው? ይህንን እንዳጋጣሚ ሆኖ ሌሎች ሰዎች ኤክስፐሪንስ አድርገውት ነገር ግን ሶሉሽን ያስቀምጡለት እንደሆነ ቼክ ማድረግ ይኖርብናል። ባክግራውንድ ኖሌጅ በሱ ላይ ኤክስፐሪመንት የተሰራ ከሆነ እኛ ኤክስፐሪመንት መስራት ማያስፈልገን ሊሆን ይችላል። እሱን ቼክ ማድረግ አለብን ማለት ነው። in a chemistry book you read that the boiling temperature of substance depends on the strength of the molecular bond of a substance and the pressure ማለት ነው። ይህንን ባክግራውንድ ናውሌጅ ቼክ ማድረግ አለብን። ከዛ ደግሞ ሌላ እውቀት ካለን ምንድን ነው የሚለውን ደግሞ ትንሽ መጨመር አለብን። ለምሳሌ በኬሚስትሪ ላይ
ቦይሊንግ ፖይንት በምን ምክንያት ነው የሚሆነው? ወይም ደግሞ ዋተር ቦይል ሲያደርግ ምንድን ነው የሚሆነው? እዛ ላይ የሚካሄደው ነገር ምንድን ነው? ለምሳሌ ዋተር ከሆነ ኤች2ኦ ነው። ኤች2ኦ ማለት ምን ማለት ነው? እዚህ ጋር ኦ አለን፣ ከዛ 2 ሃይድሮጅን አለን። ከሁለቱም ጋር ቦንድ ይሰራል ማለት ነው። ቦንድ ይሰራል ማለት ነው። እዚህ ጋር የሚቀሩ ኤሌክትሮኖች አሉ። ይህንን ቦንድ ብሬክ ይሆናል ማለት ነው። ይህንን አክቹሊ ኢንትራ ስለሆነ ይቅርና እዚህ ጋር ኦክሲጅን ሌላ ቢኖር እዚህ ጋር እንዲህ እያደረግን ወደ ሌላ ሃይድሮጅን ይህንን ቦንድ እዚህ ጋር ያለውን ፓርሻል ፖዚቲቭ ፓርሻል ኔጌቲቭ የሚባለውን በኬሚስትሪ ላይ እናየዋለን። ይህንን ብሬክ ይሆናል ማለት ነው። ይህንን ብሬክ ሲሆን ነው ፍሎት የሚያደርገው ማለት ነው። ፍሎት የሚያደርገው ወደ ላይ ማለት ነው። ይህንን እውቀት የሚያስፈልግ ከሆነም ቼክ እናደርጋለን። ሪሰርች እዛ ላይ ማድረግ እንችላለን ማለት ነው። እዛ ላይ ማድረግ እንችላለን ማለት ነው። መጨረሻ ላይ እዚህ ጋር ደግሞ ምንድነው የምናደርገው? ሃይፖቴሲስ ወይም ደግሞ ኢንቴሌክቹዋል ገስ እናደርጋለን ማለት ነው። ሲንስ the atmospheric pressure changes with altitude, the boiling temperature of water is different at different altitude የሚለውን ገስ እናደርጋለን። ይህንን ገስ ነው። ይህንን ገስ ያደረግነው ነገር ምንድነው የሚለው? the atmospheric pressure ፕሬሸሩ ከታች ወደ ላይ እየሄድን ስንሄድ ፕሬሸሩ እየቀነሰ ነው የሚመጣ። እየቀነሰ የሚሄድ ከሆነ ደግሞ ቦይሊንግ ፖይንቱ በዛ መሰረት እየቀነሰ ይሄዳል ብለን ገስ ካደረግን ምንድነው የምናደርገው? ኤክስፐሪመንት መስራት አለብን። ለዚህ ሃይፖቴሲስ የሰራነው ገስ አንደኛ ወይ ውድቅ ማድረግ አለብን ወይም ደግሞ ትክክል መሆኑን ማረጋገጥ አለብን። you decide to heat water አሁን ምንድነው የሚመጣው? ሂት እናድርጓለን at different altitude and record the boiling temperature ይህንን ሪከርድ እናደርጋለን። ሪከርድ ካደረግን በኋላ አናሊሲስ ይመጣል። አናሊሲስ ምን ማለት ነው? በግራፍ ሊሆን ይችላል፣ በቴብል ሊሆን ይችላል። እዚህ ላይ እንደምታዩት ደግሞ እንዳጋጣሚ ሆኖ በቴብል ነው ያስቀመጠው። አናሊሲስ መስራት አለብን። ካልኩሌት እናደርጋለን፣ እናስቀምጣለን። አት ዜሮ ለምሳሌ ይህንን ከሆነ ቦይሊንግ ፖይንቱ ይህንን አለ 150 ሜትር ወደ ላይ ከሆነ ደግሞ 99.5 አለ 305 ሜትር ወደ ላይ ከሆነ ደግሞ 99 ምንድነው እያለ እየሄደ ያለው? እየቀነሰ እየሄደ ነው ማለት ነው። እንደሚቀንስ ቼክ አድርገን ጨርሰናል ማለት ነው። your measurement indicates that the height as the height increases the boiling temperature of water decrease እያደረገ ነው ማለት ነው። as conclusion ላይ ምን ማለት እንችላለን? the original hypothesis was correct ማለት ነው። ኦሪጂናል ሃይፖቴሲስ ምንድን ነው የሚለው? ወደ ላይ እየሄድን ስንሄድ ፕሬሸሩ እየቀነሰ ስለሚሄድ ቦይሊንግ ፖይንቱ በዛ መሰረት እየቀነሰ ይሄዳል ብለን የተነሳ ነው። ትክክል መሆኑን ቼክ አድርገን ጨርሰናል ማለት ነው። the boiling temperature of water decreases approximately by 1 degree Celsius እዚህ ጋር እንዳገኘ ነው ቴብሉ ላይ እንዳለ በዛ መሰረት ማለት ነው። ይህንን ኮንክሉዥኑ መስጠት እንችላለን መጨረሻ ላይ ማለት ነው። በዚህ መሰረት የተሰራ ሳይንቲፊክ ወይም ደግሞ በዚህ መሰረት የተሰራ ኤክስፐሪመንት ከሆነ ተቀባይነት ይኖረዋል ማለት ነው። ትክክል ሆኖም ለራሱ በዚህ መሰረት ካልተሰራ ግን ተቀባይነት አይኖረውም ማለት ነው። that's why scientific method ኮመን የሆነ ለሳይንቲስቶች የሚጠቀምባቸውን ስቴፖች ናቸው ማለት ነው። በጥያቄ ላይ እንዴት ሊመጣ ይችላል ካላችሁኝ ደግሞ እነኚህ በአረው ሊመጡ ይችላሉ ማለት ነው። ትክክለኛ ስቴፕ የጠበቀ ምንድን ነው ተብላችሁ ልትጠይቁ ትችላላችሁ። ኦብዘርቬሽን፣ ኮስችን፣ ሪሰርች፣ ሃይፖቴሲስ፣ ኤክስፐሪመንት፣ አናሊሲስ፣ ኮንክሉዥን። ከዛ ደግሞ ኮስችን መጀመሪያ ያመጣውና ኮስችን፣ ኦብዘርቬሽን፣ ሪሰርች፣ ኤክስፐሪመንት፣ ሃይፖቴሲስ ምናምን እያለ ሊሄድ ይችላል። እናንተ ኦብዘርቬሽን፣ ኮስችን፣ ሪሰርች፣ ሃይፖቴሲስ፣ ኤክስፐሪመንት፣ አናሊሲስ የሚሉትን እያንዳንዱን ስቴፕ ትይዙና በዛ መሰረት ቀላል ጥያቄ ነው የሚሆነው። እንደውም ቦነስ ነው የሚሆነው። ስቴፖችን መያዝ ብቻ ነው የሚጠበቅባቸው። በዛ መሰረት ሊመጣ ይችላል። መቼ ነው የሚመጣው? ማትሪክ ላይ ሊመጣ ይችላል ማለት ነው። ይህንን
መያዝ አለባችሁ ማለት ነው። አዳዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት፣ ወደ ሌሎች ሰዎች እንዲደርስ ስለሚያግዛኝ ማለት ነው። ፓርት 5 አገኛችኋለሁ። ሚሽን ኦፍ ፊዚክስ ኤንድ ኬር አዌርነስ የሚለውን ፓርት እንቀጥላለን። እስከዛው ደህና ሁኑ።